አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያናት ወንድሞቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። የኔ ወዶች እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ አልሐምዱሊላህ ማለት ነው። ወላሂ ሰሞኑን ጠፍቻለሁ። የትንሽ ኔትወርክ የሌለበት ቦታ ላይ ስለሆነ ለዛ ነው ማለት ነው። አፉ በሉኝ እንጂ ከሚዲያ ላይ መጥፋት ፈልጌ አይደለም የኔ ወዶች፣ ቪዲዮም ላለመልቀቅ አይደለም ማለት ነው። ምን ሆነሽ ነው ምናምን እያላችሁኝ የነበራችሁ ልጆች ነበራችሁ ማለት ነው። ይቅርታ እና ምንም አልሆንኩም ማለት ነው የኔ ወዶች፣ ደህና ነኝ ማለት ነው። ትንሽ ኔትወርክ አስቸግሮኝ ነው ማለት ነው። ዛሬ ላይ ደግሞ እንደዚህ ፍክክት ብዬ መጥቼላችኋለሁ ማለት ነው የኔ ወዶች። እና እንዴት ናችሁ? ደህና ናችሁ አይደለም? ደህና ነኝ አልሐምዱሊላህ። ደግሞ በዛውም ተጨማሪ በዚሁ ልነግራችሁ የምፈልገው አንዳንድ ልጆች ለምንድን ነው ኢክራም ሚዲያ ላይ የወጣሽው ምናምን እያላችሁ ነበረ። እኔ ሚዲያ ላይ የወጣሁት እንግዲህ እንደ ማንኛውም ሰው ሰርቼ ለመቀየር እንጂ ልዘል፣ ልጨፍር ወይም ደግሞ እንደ መደበሪያ ልጠቀምበት አይደለም። ጠየብ እሺ እንዲታውቁት ብዬ ነው እንጂ ለእናንተ ማብራራት ፈልጌ ምናምን አይደለም። እና እንኳንም አያችሁኝ እንኳንም እንትን አላችሁና ለእኔ ምንም መስሎ አይታየኝም። ምክንያቱም ያያችሁኝ መጥፎ ቦታ ላይ አይደለም። አዎ አውቃለሁኝ ሚዲያ ላይ እንደዚህ መውጣት ሀራም ነው ልትሉ ትችላላችሁ፣ በእስላም እንትን ላይ ማለት ነው። ነገር ግን ደግሞ እኔ አዎ ሙስሊም ነኝ። ነገር ግን ደግሞ እንደዛ ማለት አይደለም። አውቃለሁኝ መውጣት ከባድ ሊሆን ይችላል። እኔም የእውነት ነው የምላችሁ መውጣቱን አልፈልገውም። ነገር ግን ደግሞ ከእውቀት አንጻር ስለሆነ እያወቅኩ ስመጣ ለምን እንደሆነ ሳውቅ ያኔ ለራሴ ልጠበቅ እችላለሁ ማለት ነው። እሺ እና እዚህ ጋር እየመጣችሁ ባትረብሹ ደስ ይለኛል ማለት ነው። እኔ በሷ ኩሽና ውስጥ በመዳም ኩሽና ውስጥ ሁኜ የምለቀው ቪዲዮ፣ ነገር ግን ደግሞ እንደዚህ ደግሞ አንዳንድ እንትኖችን ቪዲዮ ለእናንተ ማጋራው እኔ ሰርች ለመቀየር እንጂ ላይፍ ህይወቴን ወደ እናንተ ምን እንትን ልዩ አይደለም ማወጣው ማለት ነው። እና ስለዚህ እባካችሁ ማለት ነው ልስራ፣ እኔ ለስራ ነው የወጣሁት እንጂ ለሌላ ነገር አይደለም። እናንተም ከፈለጋችሁ ክፈቱ፣ ስሩ። የእውነት ነው የምላችሁ፣ አብረን እንደግ፣ አበረታቱኝ። ጥሩ ጥሩ ኮሜንታችሁን እያነበብኩኝ እኔም ደግሞ ለስራ ያለኝ ፍላጎት ልጨምርበት ማለት ነው። እና ሌላ ላፊ ቃል ባትናገሩ ጥሩ ነው ላለሁኝ ማለት ነው። ገና ሚዲያ ላይ ከመውጣቴ እንደዚህ ካላችሁኝ ነገ ጧት ከእንደዚህ አላውቅም ቃላቱን ራሱ መጠቀም አልፈለግኩም ማለት ነው። እና ለዛ ነው ማለት ነው። እና ዛሬ ደግሞ የመጣሁበት ምክንያት የኔ ውዶች ዛሬ ምን መሰላችሁ? ከዚህ በፊት እንግዲህ እንደተናገርኩት ነው የመጀመሪያው ቪዲዮ ላይ እንግዲህ ስገባ ግጥም ገጥሜ ነበር የገባሁት እና በዛ ግጥም ላይ አንዲት እህቴ ለአባቴ ግጥም ግጠሚልኝ ብላኝ ነበረ። ከዛ በቀጣይ ቪዲዮ ላይ ነግሬያት በሶስተኛው ቪዲዮ ላይ ትንሽ አሞኝ ነበርና በዛ ምክንያት ሳልገጥምላት ቀረሁኝ ማለት ነው። ይቅርታ እህቴ። ግን ነገር ግን እሷ ደግሞ ይሄን ብላ ራሱ ባልገጥምላትም እኔን ከማበረታታት ወደ ኋላ አላለችም ነበረ። በርቺ እህቴ አይዞሽ ስትይ ነበረ። የኔ እህት አመሰግናለሁ፣ ክበሪልኝ ማለት ነው። እና ሌሎቻችሁም እንግዲህ አበረታቱኝ ማለት ነው የኔ ወዶች። እና ዛሬ እንግዲህ ለአባቷ ትንሽ እጥር ምጥን ያለች እንግዲህ ይዤላት መጥቻለሁ ማለት ነው። የኔ ወድ እኔ ገጣሚ ሆኜ አይደለም፣ ነገር ግን ደግሞ የተሰማኝን ነገር ስለምጽፈው ብቻ ነው እንጂ ለዛ ደግሞ አንቺን ደስ ካስባለሽ እኔ እህትሽ እገጥምልሻለሁ ማለት ነው። እንግዲህ የናፈቀውንም ልብሽን እንግዲህ በሰላም በጤና ወደ ሀገርሽ ወስዶሽ ከቤተሰብሽ ጋር ተደብልቀሽ ደግሞ የናፍቆትሽን ደግሞ እዛ እንትን የምትይበት ያርግሽ እልሻለሁኝ እህቴ። አሁን ግን ወደ ግጥማችን ወሬ አላብዛባችሁ። እሺ የኔ ወዶች፣ ግጥሜ ርዕስ ምን ይላል መሰላችሁ? ገበሬው አባቴ ይላል ነው። ሳይማር ያስተማረኝ ሳይበላ ያበላኝ እሱ እየበረደው እኔን ያለበሰኝ ገበሬው አባቴ ክፉኛ ናፈቀኝ። እሾህ እንዳይወጋኝ ለኔ ጫማ ገዝቶ እሱ በባዶ እግሩ ሁልጊዜ ባስቶ ምንም ሳይበግረው ዳገር ቁልቁለቱ ለወገን ደራሽ ክንዲ ነው ብርቱ አርሶና ቆፍሮ ብሎ ደፋ ቀና ከተሜ አጥግቦ ሀገሩን ያቀና ገበሬው አባቴ ናፈቀኝ በጠና መነሻ እሱ ነው ለዛሬ እንዲበቃ ደክሟል ለሕይወቴ እንዲትቀና ደምቃ 10 ጊዜ የሚያጎርስ እያለ በሞቴ ምስጋና ይገባው ገበሬው አባቴ ይላል። ያው እንግዲህ እኔ ኢክራም ነኝ የጻፍኩት። አንቺ ደግሞ እንግዲህ ለራስሽ አንብበሽለት የራስሽን ስም መናገር ትችያለሽ ማለት ነው የኔ ውድ። እና ይሄን ይመስል ነበረ እንግዲህ አብዛኞቻችንም እንግዲህ እንደምናውቀው ወላሂም
የማናፍርባቸው ገበሬዎቻቸው አባቶቻችን ናቸው ማለት ነው። ጥቂቶቹ ናቸው። መቼም ከተማ ላይ ብንኖር ራሱ ወደ ገጠር ላይ ዘመድ አዝማድ ይኖረናል ማለት ነው። ይህን ይመስል ነበረ ማለት ነው ግጥማችንም የኔ ወዶች። ይቅርታ አፉ በይ ማለት ነው የኔ ወድ። አሁንም እናንተም ላይክ ሰብስክራይብ እያደረጋችሁ ደግሞ ጥሩ ጥሩ ኮሜንቶቻችሁን እኔም እያነበብኩ እንዲበረታ እንደዛ አበረታቱኝ ማለት ነው የኔ ወዶች። ስህተትም ካለብኝ እያረማችሁኝ ማለት ነው። ቅድም ላይ በተናገርኩት እናንተን አይካትትም ማለት ነው የኔ ወዶች። እናንተ በጣም ብዙ ልጆች አላችሁ ወላሂ እኔን እያበረታታችሁኝ ያላችሁ ማለት ነው። በጣም ነው የማመሰግነው። ክበሩልኝ። ለእናንተ ቃላት የለኝም። አመሰግናለሁኝ ድረስ ስለተከታተላችሁኝ ማለት ነው። ደከመን ሳትሉ ቪዲዮን ሳታቋርጡ እዚህ ድረስ ራሱን እንትን ማለታችሁን ከልብ ነው የማመሰግነው ማለት ነው። ቪዲዮ እየከፈታችሁ የምታይሉ ልጆች ክበሩልኝ ማለት ነው። እወዳችኋለሁ። ባይ ባይ።